እግዚአብሔር ባልጠበቃችሁት መንገድ ይባርካችኋል። አንድ ጥቅስ በጣም ይገርመኛል። ማለት ብዙዎቻችን እንጠቅሰዋለን፣ ዓለማውያንም ይሁኑ የትኛውም ሰው ይሄን ጥቅስ ይጠቅሰዋል። ሰው የዘራውን ያንኑ ያጭዳል የሚለው እውነት ነው። ሰው የዘራውን ያጭዳል አምናለሁ። ግን በእውነት እናንተ አሁን የሆነላችሁ በጎ ነገር ሁሉ መልካም ዘርታችሁ የበቀለላችሁ ነው? ከእግዚአብሔር ምሕረትና ቸርነት የተነሳ አይደለም? እኔ በሕይወቴ ብዙ ደግነቶች፣ መልካምነቶች አይቻለሁ። ከእኔ ያልሆኑ እኔ ምንም አስተዋጽኦ ያላደረኩባቸው እግዚአብሔር በምሕረቱና በቸርነቱ በደግነቱ ለእኔ ያደረገው በጣም በርካታ ነገሮች አሉ። እኔ ልጆች አሉኝ። አሁን ለልጆቼ ብዙ መልካም ነገር አደርጋለሁ። ምንም ስላደረጉልኝ አይደለም፣ ምንም ስለሰሩልኝ አይደለም። እንደውም እያሳዘኑኝ እያናደዱኝ ራሱ በጎ ነገር አደርግላቸዋለሁ። ለምንድን ነው? ልጆቼ ስለሆኑ ነው። እግዚአብሔር አንዳንዱ የሚያደርግልን ነገር ከኛ መልካምነት በጎነት የተነሳ ሳይሆን በቃ እግዚአብሔር ደግ መልካም ስለሆነ እኛም ደግሞ ልጆቹ ስለሆነ ነው። እንደዚህ እንድታስቡ ስለፈለግኩ ነው። ዛሬም ባልጠበቃችሁት መንገድ እግዚአብሔር ይጎበኛችኋል ስላችሁ ስራችሁ እንድትጎበኙ የሚያደርጋችሁ አይደለም። አካሄዳችሁ እንድትጎበኙ የሚያደርጋችሁ አይደለም። እግዚአብሔር ግን ደግ ስለሆነ መልካም ስለሆነ ባልጠበቃችሁት መንገድ ይባርካችኋል። ታስታውሳላችሁ፣ አንድ ጊዜ ረሃብ በእስራኤል በሆነ ጊዜ ሰማርያ ተከባ በነበረበት ጊዜ ኃይለኛ ረሃብ ነበር። ወደ ኤልሳ መጥተው ነገሩት የራቡን ሁኔታ። ኤልሳም ደግሞ ትንቢት ተናገረ። ነገ በሰማርያ ይህን ይሆናል አለ። በረከት ይሆናል፣ ጤፍ፣ ምንድነው ስንዴ፣ ዱቄት በርካሽ ገንዘብ እንደሚሸመት ተናገረ። ግን የሚታይ ነገር የለም። እስቲል ተከባለች ሰማርያ። ይሄ ሰው ግን ይህንን ቃል ተናገረ። የሚገርማችሁ እግዚአብሔር ያንን በማን አደረገው ካላችሁ ባልተጠበቁ 4 ለምጻሞች አልተጠበቁም። እነዚህ ሰዎች ይህን ነገር ያደርጋሉ ብሎ ማገመት። ትንቢቱ እውነት ነው፣ የታመነ ነው። ግን ትንቢቱ ይፈጸማል ብሎ በነዛ ሰዎች ማሰብ ይከብዳል። 4 ለምጻሞች የተጣሉ ከከተማ ተገለው የተቀመጡ ሰዎች እግዚአብሔር እነሱን ተጠቅሞ ለምድሪቱ ፈውስ ያመጣል፣ በረከት ያመጣል ብሎ ማሰብ በጣም ከባድ ነው። እግዚአብሔር አያችሁ ባልተጠበቀ ቦታ ያልተጠበቀ ነገር እንደሚያደርግ። እነዚህ ሰዎች ለዚህ ሕዝብ ፈውስ እንሆናለን ብሎ አስበው የሚያውቁ ይመስላችኋል? ተጥለዋል እኮ ከሰው ተገለዋል። እግዚአብሔር ይሄ ቀን ያመጣል ብሎ አልገመቱም። የምስራች ይዘው እኮ ወደ ተከለከሉበት ከተማ እኮ የገቡት እግዚአብሔር ምሕረት ስላበዛላቸው ነው። ታውቃላችሁ፣ ዛሬም እንዲላችሁ ነው የእግዚአብሔር ምሕረት በእናንተ ላይ ይሆናል። ይሄ ነገር እግዚአብሔር ከኔ ጋር እንዲሆን አያደርገው የምትሉት ነገር እሱን አልፎ እግዚአብሔር ይሰራል። እግዚአብሔር ደግ ነው። እግዚአብሔር ሁሌ ጻድቅና መልካም ስለሆንን አይደለም በጎነቱን የሚያደርግልን፣ ከሱ መሐሪነትና ቸርነት የተነሳ ነው። ይሄን ለሚሰማ ለአንድ ሰው በጌታ በኢየሱስ ክርስቶስ መልካም ነገር ይሁንለት። ያልጠበቃችሁት በረከት ቤታችሁ ይምጣ። እነዛ 4 ለምጻሞች ባልጠበቁት ሁኔታ ለከተማ ሁሉ ፈውስ እንደሆኑ፣ ለብዙዎች መብላት መጥገብ ምክንያት እንደሆኑ ዛሬ ባልጠበቃችሁት መንገድ እግዚአብሔር መጥቶ ለብዙዎች የምትተርፉ ያርጋችሁ። ከእናንተ አልፋችሁ ለሌሎች የምትዘረጉ ያርጋችሁ። እጆቻችሁ አይጠሩ። የሚፈልጉ ሰዎች ከእናንተ ምንም አይጡ። እግዚአብሔር ከራሳችሁ አልፋችሁ ለሌሎች የምትተርፉ ያርጋችሁ። እነዛን 5 ዳቦና 2 ዓሣ ባርኮ በልቶ ጠግቦ ህዝቡ እንደተረፈ ዛሬም በእናንተ ቤት ባላችሁ ነገር ጥቂት ነገር እግዚአብሔር ያን ጥቂቱን ነገር አብዝቶ ከእናንተ አልፎ ለሌላው ትርፍ እንድትሆኑ ለሌላው መመገብ ምክንያት እንድትሆኑ እግዚአብሔር ያድርጋችሁ። እንዲላችሁን አልጨርስ። እግዚአብሔር ባልጠበቃችሁት መንገድ ይባረካችኋል። ባላሰባችሁት መንገድ እንዲሆናል ብላችሁ ባልገመታችሁት መንገድ እግዚአብሔር ታሪካችሁን ይለውጣል። ሐማን እግዚአብሔር ለመርደኪዎስ ፈረስ ጎታች እንዳደረገው ባልተጠበቀ ሁኔታ ነገሩ እንደገለበጠው ንጉሱን ለመርደኪዎስ እንዳስነሳለት ዛሬም ባልጠበቃችሁት መንገድ ባልተጠበቀ ሁኔታ ሕጉን ባወጣባችሁ ትሞታላችሁ ባላችሁ ሰው ነገራችሁን እግዚአብሔር ይገለብጠዋል። ማን አሰበ? ዮሴፍ ወንድሞች መጥተው ለያዕቆብ ዮሴፍ በሕይወት አለ ይሉታል ብሎ ማገመተ? እግዚአብሔር በነዛ ክፎች በሸጡት አሳልፈው በሰጡት በወንድሞቹ ነው መልካሙን የምስራች እግዚአብሔር የተናገረው። ዮሴፍ በሕይወት አለ ያለው። ዛሬም እግዚአብሔር አንድ የምስራች ያሰማችኋል። ባልጠበቃችሁት ሰው ካልጠበቃችሁት ሰው የእናንተ ድል የእናንተ ፈውስ ይመጣል። መልካም ቀን ይሁንላችሁ።